ለኮንዶሚኒየም ቤት በተጠባባቂነት መመዝገብ የምትፈልጉ ካላችሁ ይሄ ከላይ ያያያዝኩላችሁ ማስታወቂያ ስለሚጠቅማችሁ በፍጥነት እስከ ጥቅምት 4 በአዲስ አበባ ቤቶች ልማትና አስተዳደር ቢሮ ዌብሳይት ላይ ገብታችሁ መመዝገብ ትችላላችሁ። እንግዲህ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ይህንን እድል የሰጠው በ70/30 የጋራ ማህበር ኮንዶሚኒየም ግንባታ ላይ አባል የነበሩ ሰዎች በተለያየ ምክንያት እየወጡ በመሆኑ አዳዲስ ተጠባባቂ አባላትን ለመመዝገብ ውሳኔ ሰጥቶ ማስታወቂያውን አውጥቷል። ይሄ ነገር ለመመዝገብ ምን አይነት ሰው ነው ኳሊፊኬሽኑን የሚያሟላው የሚለውን አስመልክቶ አንደኛ በ2005 ለአዲስና ለነባር ኮንዶሚኒየም ተመዝገባችሁ እስካሁን እየቆጠባችሁ ያላችሁ መሆን አለባችሁ። በሁለተኛ ደረጃ እነኚህ የ70/30 ኮንዶሚኒየም ገንቢ ማህበራት የሚያወጡትን የገበያ ዋጋ 70% አሁኑኑ ወደ ማህበሩ አካውንት የምትከቱ፣ በሶስተኛ 30% በቤቶች በተመቻቸ ባንክ የምትከፍሉ መሆናል።